የማምዳኒ መጪ ዘመናትና ምን ሊሆኑ ይችላሉ ብለን ብንተነብኝ በድሉ ላይ ውሃ መቸለስ ሊሆን ይችላል። ቢሆንም ዶናልድ ጄ ትራምፕ የማምዳኒን ሕይወት ሊያከብዱበት ይችላሉም ተብሎ ይሰጋል። ለብዙ ፕሮጀክቶች የሚውል የፌዴራል መንግስት ድጎማን ሊይዙበት ይችላሉ የተባለ ሲሆን ይህንን ማድረግ ለትራምፕ ቀላል ነው አይባልም። ማምዳኒና ኒውዮርከሮች ይህ ሲሆን ዝም ብለው ይመለከታሉ ወይ የሚለው ጉዳይ አይመለከቱም በሚለው ምላሽ ያገኛል። ነገሩ ወደ ፍርድ ቤት መሄዱ የማይቀር መሆኑ ሲዘገም ትራምፕ ተቃውሞ እየገጠማቸው በሌሎች የአሜሪካ ከተሞችም እንዳደረጉት አሁን ደግሞ ኒውዮርክ ውስጥ የሀገሪቱን ብሔራዊ ዘብ አሰማራለሁ በማለት እየዛቱ ነው። ማምዳኒ ደግሞ ይሞክራትና ይሄ ፕሬዝዳንት እንተያያለን ሲል ዝቷል። ፕሬዝዳንት ትራምፕ ይህ አበሳጭቷቸዋል። ወታደሮችን ወደ ኒውዮርክ ከተማ እንዳይገቡ ማምዳኒ ካደረገ የፊጥኝ አሳስሬ ዘብጥ እያወረውረዋለሁ ሲሉም ዝተዋል። የትራምፕና የማምዳኒ ጦርነት የተጀመረው ዛሬ አይደለም። ገና ማምዳኒ እንደሚያሸንፍ ምልክቶች ሲታዩ የቀድሞውን የኒውዮርክ ከንቲባ ኤሪክ አዳምስን ወደ ሳውዲ አረቢያም በአምባሳደርነት ልላክህና ማምዳኒን ለሚያሸንፍ ሰው የውድድር ሜዳሊያውን ልቀቅ ብለውት ነበር። ይህ ነገር ታዲያም ብዙም አልዘለቀም። የኋላ ትራምፕ የሱን ተቀናቃኞች በተለይም ደግሞ ለአንድሪው ኩሞ ድጋፍ መስጠታቸው ተዘገበ። እርሱም አልሆነላቸውም። ማምዳኒ በድል ማግኘት ባደረገው ንግግር ትራምፕ እንዲህ በነገር ሸንቆጥ አድርጓቸዋል። ዶናልድ ትራምፕ ሆይ እርግጠኛ ነኝ አሁን በቴሌቪዥን እኔን እየተመለከትክ ነው። ለእርሶ በአራት ቃላት ብርቱ መልእክት አለኝ። እባኮ ድምፁን ከፍ ያድርጉት በማለት ተናግረዋል። አዲስ ነገር ይዞ ስለሚመጣም ብዙዎች ይፈሩታል ተብሎ የተነገረለት ይኸው የማምዳኒ በዞራን በኒውዮርክ ከተማ ሁሉም የአውቶቡስ የትራንስፖርት አገልግሎቶች ነፃ እንዲሆኑ አደርጋለሁ፣ የቤት ኪራይ እንዳይጨመረ እግድ ጥላለሁ፣ ተመጣጣኝ ቤትን ማገንባትን፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ ማቅረብ ፖሊሲዎችን እተገብራለሁ ሲል ለህዝቡ ቃል ገብቷል።